የኸንደቅ ዘመቻ ሁላችሁ ታውቁታላችሁ። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ከቁረይሽ የመጣባቸውን ጥቃት ለመከላከል ትልቅ ጉድጓድ ቆፍረው ነበር። ጉድጓዱ በፈረስ የማይዘለል ድልድይ ለመስራት የማይመች ጥልቅ ነበር። ያኔ ሰሃቦቹ እየቆፈሩ እያለ መሃል ላይ ከባድ አለት ገጠማቸው። አቤቱታ ወደ ነብያችን ሰለላሁ ዐለይሂ ወሰለም አቀረቡ። መጣው አሉ ሰይዳችን። ሁሉም ሲቸግረው ወደሳቸው ነው የሚመለሰው። መዶሻውን ተቀበሉ። ያ ሁሉ ጀግና ሰሃባ የሞከረውን አለት ቢስሚላህ ብለው መቱት፣ ተበታተነ። ያኔ እጃቸውን ሲያነሱ ከስር ሽርጥ ከላይ ፎጣ አርገው ስለነበር እጃቸውን ሲያነሱት ሆዳቸው ተገለጠ። ሲገለጥ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ከረሃብ የተነሳ 2 ድንጋይ አስረው ነበር። ተቸግረው ነበር ያኔ ወቅት ላይ። ሰሃባውም 3 ቀን አልበላንም ይላል ጃቢር ኢብኑ አብዱላህ። ውሃ ብቻ ነው የጠጣ ነው ይላል። ይሄን ሳይ በጣም አዘንኩ። ነብዩን አስፈቀድኳቸውና ወደ ቤቴ ሮጥኩ። ባለቤቴን ሄድኩና አሁን ያየሁትን ነገር መታገስ አልችልም፣ ነብያችን በጣም እርቧቸዋል፣ ምንም ይበላል አልኳት። ምንም የለንም። ሷዑን ሚን ቡር 1 ኪሎ ከ40 ግራም የምትሆን ገብሳለች። ስትፈጭ ደግሞ ታንሳለች። ደግሞ ትንሽ የምትታረድ እንሰሳለች። እባክሽን ዱቄቱን ፍጪው፣ ሊጥ አድርጊው፣ ዳቦን ጋግር፣ እቺንም እንረዳት፣ ስጋን ቀቅልና በዳቦ አርገን ነብዩ መጣው ትንሽ ይቅመሱ አላት። ሚስትም እሺ አለች። ደግ ሚስት ለኸይር ታግዛለች። እሺ ብሎ ሊወጣ ሲል ያዘችው። ጃቢር አለችው ያለችኝን አይታታል፣ ዳቦና ትንሽ ስጋ ነች፣ ደግሞ ሌላ ሰው አስከትለህ አምጥተህ እንዳታሳፍረኝ አለችው። ሚስቶች ይጨነቃሉ ታውቃለህ፣ ነርቨስ ነው የሚሆኑ። እንግዳ ሲጠራ ሚስት ትንሽ ባህሪዋ ቢለወጥ ተረዳት። ይበቃን ይሆን ወጡ ይደርስ ይሆን ደግሞ ዱለት አረኩበት ሰላጣውሳ አየሷ ወጥ ልባል ነው። ጭንቀት ውስጥ ናቸው ሴቶች። አደራህን ብላ ያዘችው። ግድ የለም ወደ ነብዩ ሄደና በጆሮአቸው ቀስሎ የአላህ መልእክተኛ ትንሽ ዳቦና ስጋ አለች፣ እርሶ ከአንድ ሰው ጋር ሊያም 2 ሰው አስከትለው ይምጡ አላቸው። ሲላቸው ያንተ ነብይ ሰራዊት ጥለው ሄደው ሊበሉ? ይሄ አይደለም ስነ ምግባራቸው። ምን ያህል ነው አሉት። እንዲህ ነው አላቸው። ቆሙ። ሰራዊቱ መሃል ሰራዊት ሆይ ጃቢር ቤት ምሳ ተጠርታችኋል። ጃቢር ሹልክ ካለና ወደ ሚስቱ ሩጫው ቤት እንደደረሰ ላይ ይተነፍሳል። ምን ነብዩ ጉድ ሰሩኛል። ምን ሰራዊቱን ይዘውልሽ መጡ። አልነገርኩህም ነበር? ነገርሽኛል። ነገርካቸው? አዎ። ምን ያህል እንዳለ ነገርሃቸዋል? አዎ። ኢዘን ሁወ አዕለም፣ እሳቸው ያውቃሉ ተዋለች። አላሁ አክበር። ቤት እንደደረሱ ያንተ ነብይ ሳሎን ቁጭ ብለው ሊመገቡ በጭራሽ ኪችኑን አሳዩኛል። ኪችን ውስጥ ገቡ። ነብዩ ሰለላሁ ዐለይሂ ወሰለም ሊጦ የታል የተቦካው አሳዩአቸው። ቢስሚላህ አሉት። ስጋው የታል? ቢስሚላህ አሉት። ጃቢርን ጠሩና 10 ሰሃባ ያደረክ ሳሎን አስገባሉት። እሳቸው ኪችን ውስጥ ናቸው። የጃቢር ሚስት አንድ ሰራተኛ ጨምራ ዳቦ ይጋግራሉ። ስጋው እየበሰለ ነው። ከስጋው ያነሳሉ፣ ዳቦው ውስጥ ያረጋሉ። 10 ማዕድ ይልካሉ። 10ሩም በልቶ ጠግቦ ይወጣል። ስጋ ካፉ ያወጣ። ሌላ 10 ይተካል፣ በልቶ ይወጣል። ሌላ 10 ይተካል፣ በልቶ ይወጣል። 100 ዙር ገባሰ። አላሁ አክበር። ጃቢር ተጠየቀ፣ ስንት ነበራችሁ? 1000 ነበርነ። በአላህ ይሁንብኝ 100 ሺህ ብንሆን ይበቃን ነበር አለ ጃቢር። እኔ ግን እዚህ ጋር የመልእክተኛው የሊደርሺፕን ሳይንስን ያየሁት ተመልከቱት። 100 ሰው በልቶ ጠግቦ ወጦ እስኪሄድ 1000 ሰው ነብዩ መሐመድ የት ውስጥ ናቸው? የት ውስጥ ናቸው? ኪችን ውስጥ ናቸው። ሰዓት አለ፣ ሙቀት አለ። ከሊጡ ይቆርሳሉ፣ ዳቦ ይጋገራል፣ በስጋ ተደርጎ ይሰጣል። እስኪ አስሉት 10 ሰው በልቶ ለመውጣት ስንት ደቂቃ ይፈጃል? ስንት ደቂቃ ይፈጃል? ምሳ ስትበሉ 30 20 10 3 ደቂቃ እናር እንግዲህ 100 ዙር ገብቷል። 100 ጊዜ 3 ስንት ነው? 300 አይደለም? ወደ ሰዓት ለውጡልኝ። ስንት መጣ? ስንት ሰዓት? 100ን በ60 አካፍሉት። ስንት ይመጣል? 5 ሰዓት 4 ሰዓት በትንሹ 3 ሰዓት በሉት። 3 ሰዓት ሙሉ የዓለሙ ፀሐይ ኪችን ውስጥ ነበሩ። ሰራዊቱን አብልተው
ለነጃቢር ስጋውንና ዳቦውን ትተው ትንሽ ቀምሰው እሳቸው ወጡ ሰለላሁ ዐለይሂ ወሰለም። እንዲህ አይነት ስብዕና ነው የነበራቸው ነብይ መሐመድ ሰለላሁ ዐለይሂ ወሰለም። ይሄ የሊደርሺፕ ብቃት ካንተ በፊት እንሰዋ እንዲሉ አደረጋቸው። ቁመው የሚያበሉ ነብይ፣ ቁመው የሚያጠጡ ነብይ ነበሩ ሰለላሁ ዐለይሂ ወሰለም። ከህዝብ ጋር መኖርን ያስተማሩ ነበሩ። ሰለላሁ ዐላ ረሱልላህ። በጣም አመሰግናለሁ። በጣም እወዳችኋለሁ። እንመላለሳለን። ይሄ መጀመሪያ እርምጃችን ነው። በስፋት ከትላልቅ ኡስታዞች ሸኾች ጋር መተን እንደምናያችሁ ተስፋ አደርጋለሁ። አላህ ይጠብቃችሁ። ሰላም አለይኩም ወራህመቱላሂ ተዓላ ወበረካቱ።